ዳግም ውልደት ማለት ምን ማለት ነው? ዳግም ውልደት ማለት የቤተ ክርስቲያን አባል ከመሆን ወይንም ባህሪን ከማስተካከል ልማድን ከመቀየር በላይ ነው። ዳግም ውልደት መንፈሳዊ ትንሣኤ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ማየት እንደማይችል ይነግረናል። ታውቃላችሁ፣ ዳግም ውልደት ማለት በኃጢአት የሞተው መንፈሳችሁ በእግዚአብሔር እስትንፋስ ሕያው ሲሆን ነው። ለዚህ ነው ድህነት ታላቅ ተአምር የሆነው። ምክንያቱም ጀማሪው ራሱ እግዚአብሔር ነው። ከተፈጥሮ በላይ ነው። እውነተኛ ትንሣኤ ነው። ስለዚህ እንደገና መወለድ እንደነገርኳችሁ ራስን ማሻሻል አይደለም፣ የአንድ ሰው መሻሻልም አይደለም። ፍጹም የሆነ መለኮታዊ ለውጥ ነው። መንፈስ ቅዱስ በመገኘቱ ውስጣዊ ማንነታችሁን ሲያድስ ነው። አስታውሱ፣ የኃጢአት ደመወዝ ሞት ነው። እናም ሁላችንም የእግዚአብሔርን ክብር አጥተን ከእርሱ ተለይተን ነበር። ነገር ግን መንፈስ ቅዱስ ውስጣዊ ማንነታችንን ሲያድስ አዲስ ማንነት ተሰጠን፣ የእግዚአብሔር ማንነት። ለዚህ ነው ሕዝቅኤል ምዕራፍ 36 ቁጥር 26 ላይ እግዚአብሔር አዲስ ልብ እንደሚሰጠንና አዲስ መንፈስ በእኛ ውስጥ እንደሚያኖር የሚናገረው። ይህ በብሉይ ኪዳን በሕዝቅኤል የተነገረ ትንቢት ነው። እናም ዳግም ውልደት ማለት በእውነት ይህ ነው። እንዲሁ በነፃ አዲስ ማንነትን ትቀበላላችሁ። በተለየ መንገድ ማሰብ ትጀምራላችሁ። አዲስ ሕይወትን ትቀበላላችሁ። እናም አዲስን አቅጣጫ ትቀበላላችሁ። ዳግም ውልደት ማለት ይህ ነው። ከዚያ ቅጽበት ጀምሮ ለእግዚአብሔር የምትኖሩት ከግዴታ የተነሳ አይሆንም። ይልቁንም በእግዚአብሔር መንግሥት ውስጥ ካለው ዘላለማዊ ሕይወት የተነሳ ይሆናል። ለዚህ ነው ጳውሎስ የምኖረው ሕይወት ከእንግዲህ የኔ አይደለም፣ ነገር ግን ክርስቶስ በእኔ ውስጥ ይኖራል ያለው። በተለየ መንገድ ማሰብ ትጀምራላችሁ። በተለየ መንገድ መውደድ ትጀምራላችሁ። በተለየ መንገድ ማየት ትጀምራላችሁ። ምክንያቱም የክርስቶስ መንፈስ አሁን በእናንተ ውስጥ ይኖራል። ዳግም ውልደት ማለት ይህ ነው ብዬ አስባለሁ። ዳግም ውልደት ማለት መታደስ አይደለም፣ እንደገና መፈጠር ነው።